ሃይ ዛሬ ደግሞ የቴሎ አፕ ላይ ገንዘብ እንዴት ሜክ ማድረግ እንደምንችል አሳያችኋለሁ ማለት ነው። እና ቴሎ አፕን ያልጀመራችሁ ካለ ዲስክሪፕሽን ቦክስ ውስጥ ሊንኩን አስቀምጬላችኋለሁ ገብታችሁ መስራት ትችላላችሁ። ግን ጀምራችሁ ግራ የገባችሁ ካላችሁ ይህንን አጠር ያለ በ5 ዓመት ልጅ በሚገባው መልኩ ነው ቪዲዮ ያስቀመጥኩላችሁ ማለት ነው። እና በዛ ቪዲዮ ገብታችሁ መስራት ትችላላችሁ ከፈለጋችሁ። ግን ከመጀመራችን በፊት ሰብስክራይብ ያላደረጋችሁ ማለት ነው ሰብስክራይብ ቪዲዮ ላይክ እያደረጋችሁ መጀመር ትችላላችሁ ማለት ነው። ወደ ቪዲዮ አፑን ዳውንሎድ ካረጋችሁት በኋላ ቀጥታ የሚመጣላችሁ እንደዚህ ነው የሚመጣላችሁ ማለት ነው። እና አፕሊኬሽኑን ሙሉ አሰራሩን ሙሉ እንዴት ሙሉ ነገሩን በቃ አሳያችኋለሁ በዚህ ቪዲዮ ማለት ነው። እና ቪዲዮን እስከመጨረሻ ማየት እንዳትረሱ ማለት ነው። አሁን እናያለን ማለት ነው እንዴት እንደሆነ። አሁን ከላይ ፎሎ እና ፓርቲ የምትላለች ከታች ደግሞ ካንትሪ ያለ ካንትሪ የምትፈልጉትን ያሳያችኋል ማለት ነው። አሁን እናንተ ምን ማድረግ አለባችሁ? ፎሎ እና ፓርቲ የምትለው መለየት አለባችሁ ማለት ነው። ፓርቲ ምንድነው ፎሎ ምንድነው የሚለውን አሁን አሳያችኋለሁ ማለት ነው። ፎሎ ማለት አሁን ነክቼ ላሳያችሁ ማለት ነው። ፎሎ ማለት አሁን እናንተ ፎሎ ያደረጋችሁ ሰውዬ ላይቭ ላይ የሱ ሩም ላይ መቀመጥ ማለት ነው። ፓርቲ ደግሞ ምንድነው? እናያለን። ፓርቲ ደግሞ ነክተነው ማለት ነው። አሁን እናየዋለን። ፓርቲን ደግሞ ያው በቅንፍ ያደርኩላችሁን ፓርቲ ነክታችሁ ደግሞ እንዴት ማድረግ እንዳለባችሁ አሳያችኋለሁ ማለት ነው። አሁን ፓርቲ የምትለዋን ትነኩታላችሁ ማለት ነው። ከዛ በምነኩበት ሰዓት ቀጥታ ወደዚህ ይወስዳችኋል። ፓርቲ ማለት ደግሞ የተለያዩ ሰዎች የሚሰሯቸው የእነሱ ሩም ውስጥ ገብታችሁ ታክሳችሁን መስራት ትችላላችሁ። የእነሱ ኮይን ሴለሮችም አሉ፣ ብዙ ናቸው። ኮይንም መግዛት ከእነሱም ትችላላችሁ። አሁን አንዱ ሩም ውስጥ ገብተን እንዴት ታክሳችንን መስራት እንደምንችል አሳያችኋለሁ ማለት ነው። መጀመሪያ የፈለጋችሁትን ሩም ትነኩታላችሁ። ያው ብዙ ሰው እየሰራበት ነው። የምትፈልጉትን ሩም ትነኩታላችሁ። በምነኩ ሰዓት አሁን ለምሳሌ ከላይ ኢትዮጵያ ምናምን ያስመርጣችኋል። አሁን እኔ የምፈልገው ኢትዮጵያ ብዬዋለሁ። ኢትዮጵያ ማለት ነው። እንደዛ ነክታችሁ ታክሱን መስራት ትችላላችሁ ማለት ነው። አሁን ሆም ምትና ሚሴጅ እና ሚ የምትለዋን እንለያለን ማለት ነው። ሆም ምንድነው? ያው አሁን እንደምታዩት ሆም ስትሉት ይሄን እዚህ ጋር ነው ቀጥታ የሚወስዳችሁ ማለት ነው። አሁን የምትፈልጉት ፓርቲ ተቀምጣችሁ ታክሳችሁን መስራት ትችላላችሁ ማለት ነው ከፈለጋችሁ። እና አንዱ ጋር ገብተን እናሳያችኋለን ማለት ነው። ያው ገብተናል። አሁን እኔ 24ኛው ጋር መቀመጥ ከፈለኩኝ አሁን በቅንፍ ላድርግላችሁ። ቆይ እስቲ 24ኛው ላይ መቀመጥ ከፈለኩኝ 24ኛውን ነካዋለሁ። አሁን ቪዲዮ ሪከርድ እያደረኩ ስለሆነ አይቻልም እያለኝ ነው። ኔትወርክም ላግ እያደረገብኝ ስለሆነ ነው። ኦንሊ ዲስ ታይም አልኩት። ከዛ በኋላ ኤክስ የምትለዋን አንድ ጊዜ ስነካው ይመጣልኛል። አንድ ጊዜ እንጠብቀው። ይሄው ኤክስ የምትለዋን ስነካው ሪከርድ እያደረክ ነው አይቻልም ይለኛል። ይሄው ሪከርድ እና ኔትወርክ ራሱ ትክክል አይደለም እያለኝ ነው። ለዛ እንወጣለን ማለት ነው። የእንትኖቹንም ይሄው ጆይን ፊልድስ እያለኝ ነው። እንወጣለን ማለት ነው። አሁን ከዚህ ይሄው እምቢ እያለኝ ነው። በነካው እምቢ እያለኝ ነው። እንወጣለን። በቃ ወጣን። ይኸው ሁለተኛ ደግሞ ሚሴጅ ምንድነው እናየዋለን ማለት ነው። ሚሴጅ ማለት አሁን ከፈለጋችሁ ሰው ጋር የምትወራሩበት ነው ማለት ነው። በቅንፍ ያደረኩባችሁ ማለት ነው። ከፈለጋችሁበት ቦታ ላይ ታወራላችሁ ማለት ነው። አሁን እንደፈለጋችሁ ማውራት ትችላላችሁ። ሲስተም የምትለዋን ደግሞ ከሲስተም የሚላክላችሁ ማለት ነው ኮድ ነው። አሁን ሲስተም ማለት እቺ አሁን በቅንፍ በእንትን በሰረዝ ያደረኩላችሁ እሷ ነች ማለት ነው። ከዛ በኋላ አሁን በቃ ከሲስተም የሚላክላችሁ ቀጥታ እዛ ጋር አንድ ሜሴጅ ከተላከላችሁ አንድ ብሎ ያመጣላችኋል ማለት ነው። ሁለተኛ ደግሞ ሚ የምትለዋን ያለ ማለት ነው። ሚ የምትለዋን ላይ ነው አብዛኞቹ ግራም እየገባችሁ ያለው ማለት ነው። አሁን ሚ የምትለዋን አሳያችኋለሁ ማለት ነው። አሁን ማሳያችሁ ማለት ነው። ሁሉንም አሁን ላሳያችሁ በቅንፍ ማሳያችሁን አሳያችኋለሁ። አንደኛችኛውን ሰረት አሳያችኋለሁ። ሆስት ሴንተር፣ ኤጀንሲ፣ ኮይን ሴለር፣ ታክስ፣ ኢንቫይት፣ ሰፖርት የምትለዋን አሳያችኋለሁ ማለት ነው። ከበዛም ሴቲንግንም አሳያችኋለሁ ማለት ነው። አሁን የምንሄደው የትኛው ጋር ነው? እዛ ሰረዝ ዋጋ እንሄዳለን ማለት ነው። ከላይ ያለችዋን ስሚ ምናምን የሚያሳይበት ከእሷ አጠገብ ያለችዋን ሰረዝ አሳያችኋለሁ ማለት ነው። እናየዋለን አሁን እሱ ማለት ነው። በምነኩበት ሰዓት እሱን ቀጥታ ይኸው አሁን በሰረዝ ያደረኩባትን በምነኩበት ሰዓት ቀጥታ ያስገባቸዋል ወደዚህኛው ፕላትፎርም ወደዚህኛው እንትን ያስገባቸዋል ማለት ነው።
እናንተ ይኸው እንደዚህ ነው ያመጣልኝ ማለት ነው። ከዛ ከላይ ያለችውን ሰርስ ትነካላችሁ። ማስተካከል የምትፈልጉ ነገር ካለ ማለት ነው። አሁን ቆይ ላሳያችሁ ማለት ነው የትኛውን መንካት እንዳለባችሁ በእንትን ይሄንኛው እንትን ነው ፓርቲ ምናምን ከፈለጋችሁ ነው ማለት ነው። ፓርቲ ምናምን ከፈለጋችሁ እዚህኛው ላይ ነው የምትቀመጡት የራሳችሁን ፓርቲ ላይ ማለት ነው። እንዴት ማስተካከል እንደምችሉ ደግሞ አሁን አሳያችኋለሁ። የራሳችሁ ፓርቲ ነው ይሄ መቀመጥ ትችላላችሁ እሱ ላይ ማለት ነው። እዛው ታክስ መስራት ትችላላችሁ። አሁን እንዴት ነው ማስተካከል ምናምን እድሜ ምናምን ማስተካከል የምችሉ የምትሉትን አሁን አሳያችኋለሁ ማለት ነው። ከላይ ያለችዋን ይኸው እዚህ ጋር ደግሞ ጊፍት ምናምን አለ። ጊፍት የሰጣችሁን ማየት ትችላላችሁ። ከላይ ያለችዋን ተነኩታላችሁ ማለት ነው። ይኸው አሁን በሰት ማድረግላችሁን እሷን በምነኩበት ሰዓት ቀጥታ ያስገባችኋል ማለት ነው። ወደ ነው ያስገባችሁ እናየዋለን። አሁን እዛ ፎቶዋችሁን፣ ስማችሁን፣ ወንድ ሴት ምናምን ሁሉም ነገር ያስመርጣችኋል። ባዮ ምናምን እዚህ ነው የምታስተካክሉት ማለት ነው። አሁን ምንድነው የምትሉት? እኔ አሁን ይሄንኛውን ፎቶ አልፈልጉም ካልኩኝ ከጎኑ የቆሻሻ ምልክት አለበታ እሷን ነካታለን። አሁን በቅንፍ ያለሁበት በምነካ ሰዓት ይጠፋል ማለት ነው። አሁን ፎቶ ጠፋ። አሁን የምፈልገውን ፎቶ ታስገባለህ ማለት ነው። አሁን የምፈልገውን ፎቶ እኔ ላስገባ። እኔ አሁን የምፈልገውን ፎቶ አስገብቻለሁ ማለት ነው። አሁን የሚቀረኝ ስምንና እድሜ ማስተካከልና ባዮ ማስቀመጥ ብቻ ነው የሚያስፈልገኝ ማለት ነው። ስሜን አሁን ማስተካከል ከፈለግኩኝ ይኸው ስሜ አሁን ዳግም ቲሽ ነበር አስተካክለዋለሁ ማለት ነው። አሁን እኔ ወደምፈልገው ስም ቀይሯለሁ። በምነካበት ሰዓት ቀጥታ ወደዚህኛው ይወስደኛል። ስሜን አስተካክለዋለሁ እንደዚህ ገብቼ ማለት ነው። እናንተም ስማችሁ ማስተካከል ትችላላችሁ ከፈለጋችሁ። ይኸው ከዛ በኋላ ሴቭ አልኩት። ከዛ ሁለተኛ ሜል ከፈለጋችሁ የጾታም ስህተት ካለባችሁ ይኸው እንደዚህ ማስተካከል ትችላላችሁ። ይኸው ሜል አለ፣ ፊሜል አለ እና መግለጽ አልፈልግም እንትኔን መግለጽ አልፈልግም ማለት ትችላላችሁ። ከፈለጋችሁ እንደፈለጋችሁ የምታደርጉት እድሜ ደግሞ እንደፈለጋችሁ መቀየር ትችላላችሁ። ይኸው እንደፈለግኩ እየቀያየርኩ መቀየር እችላለሁ። እኔም እናንተ መቀየር ትችላላችሁ። ቀጥታ እናንተ እንደዚህ ስታደርጉ ሴቭ ብላችሁ ሴቭ ማድረግ አትችሉም ማለት ነው። አሁን በቅንፍ ያደርጉላችሁ ሴቭ ማድረግ ስለማትችሉ ምንድነው የምታደርጉት? ባዮ መጨመር አለባችሁ ማለት ነው። ያው እናንተ አሁን ሴቭ ነው የምትሉ ቀጥታ አይ ሴቭ ማድረግ ሲያደርገው አይቻልም ባዮ ጨምር እያለኝ ነው። ከታች ገብቼ የምፈልጉን ባዮ አስቀምጣለሁ ማለት ነው። እዛ እናንተም የምትፈልጉትን ታስቀምጣላችሁ። በእኔ ግን ኑ አብረን እንስራ እለዋለሁ። ከዛ በምለው ሰዓት አብረን እንስራ ብዬዋለሁ። ከዛ ሴቭ እለዋለሁ ማለት ነው። እዛ በኋላ ድጋሚ ከላይ ያለችዋን ሴቭ በምልበት ሰዓት ይሽከረከርና ያው አችኛው በቀነታ በእንትን አልኩላችሁም መሰረዝ አልኩላችሁም በብነካ ሰዓት ይሽከረከርና እናየዋለን። ቆስት የሚመጣውን አሁን ተቀይሯል እያለኝ ነው ማለት ነው። አሁን እናየዋለን። ስማርት ቲች ተቀይሯል። እንደዚህ ነው በቃ ስማችሁ ምናምን መቀየር የምትችሉት ሁሉ ነገር እንደዚህ መቀየር ትችላላችሁ። እድሜያችሁን ወንድና ሴት መሆናችሁ ምናምን መቀየር ትችላላችሁ። ሁለተኛ ደግሞ አሁን ማሳያችሁ ምንድን ነው ወተን እናየዋለን ማለት ነው። ወተን አሁን ቀጣይ የምናየውን ምን እንደሆነ እናያለን ማለት ነው። የሙሉ ነገሩ ተቀይሯል። ሁለተኛ የምናየው ደግሞ ምንድን ነው? አሁን በእንትን አደርግላችኋለሁ። በዚህኛው አደርግላችኋለሁ። ፖይንትስ ነው የምናየው ዛሬ። አሁን ደግሞ ፖይንት ነው የምናየው ማለት ነው። ፖይንት ምንድን ነው? ፖይንት ማለት የሰራችሁት ብር ወደ ብር ተቀይሮላችሁ ይገባላችኋል ወደ አካውንታችሁ ማለት ነው። ተሳስቼ ነው የሰራችሁት ፖይንት ወደ ብር ተቀይሮ ይገባላችኋል ማለት ነው። እና አሁን እኔ ማውጣት የምፈልገው በሲቢ ነው። ሲቢ አካውንቴ ሙሉ ለሙሉ አስገብቻለሁ ማለት ነው። እናንተ አሁን ለምሳሌ ፉል ኔም ስማችሁን፣ አይፎን አካውንቱ የተከፈተበት ስልክ ቁጥርና ባንክ አካውንታችሁን ታስገቡና ከታች ያለችውን በቅንፍ ያደረኩላችሁን በምነኩ ሰዓት መጀመሪያ ስገቡ ፓስወርድ ያስመርጣችኋላ። እሱን ፓስወርድ ታስገባላችሁ ማለት ነው። አሁን እኔ ስለማልፈልግ ትቼዋለሁ። እዛም በቴሌብር ማለት ነው። ቴሌብር የፈለጋችሁት እንደዚህ ብላችሁ ትጽፋላችሁ። ከታች ደግሞ ስልክ ቁጥራችሁን ትጽፋላችሁ። ከታች ደግሞ ዝም ብላችሁ 09 ምናምን ብላችሁ ትጀምራላችሁ። ከዛ ከላይም እንደዚህ ስማችሁን ትጽፉና ከዛ በላይ ከታች አሁን በእንትን ማድረጉላችሁ ማለት ነው። እሱን ትነኩታላችሁ። አሁን እኔ በሲቢ መርጫለሁ። በሲቢ ነው። ባይናንስ ከፈለጋችሁ ባይናንስ አይዳችሁን አስገብታችሁ ታደርጉ ትችላላችሁ። ሁሉም አለ። አቢሲኒያ፣ አዋሽ አለ፣ ብዙ አለ። ከዛ አሁን ብር ስታወጡ እንዴት አብዛኞቻችሁ ስህተት እዚህ ጋር ነው ማለት ነው። አሁን ለምሳሌ 1 ሚሊዮን ፖይንት መውጣት ከፈለጋችሁ ማለት ነው ዝም ብላችሁ 1 ሚሊዮን ጽፎት አይቻልም። እንደዛ 1 ሚሊዮን መውጣት ከፈለጋችሁ አንድ ቁጥር 2 ሚሊዮን 2 100
100 ሚሊዮን ከፈለጋችሁ ደግሞ 100 ጽፋችሁ ነው መግዛት የምትችሉት ማለት ነው። ከታች ደግሞ ብሩ ተሰልቶላችሁ ከታች ይመጣል። ይሄን ብር ይመጣል ይላል። አሁን ደግሞ የምናየው የብሩን ፎርሙላ እናያለን ማለት ነው። አጫዋትና ማለት ነው 100,000 ፖይንት አንድ ዶላር ደግሞ 175 ብር ነው ይላል ማለት ነው እዚህ ጋር። ከዛ እዚህ ጋር ተሳልቶ ስታወጡት ይህ ብር ነው ወደ አካውንታችሁ የሚገባው ብሎ ያሳያቸዋል ማለት ነው። ሁለተኛ ደግሞ ኤክስቼንጅ ነው። አሁን ለምሳሌ ኤክስቼንጅ 1 ሚሊዮን መቀየር የምፈልግ ከሆነ 900,000 ነው ማለት ነው። 900,000 ኮይን ወደ አካውንት ይገባልኛል ማለት ነው። እኔ ግን አልፈልግም። እንደዛ እያደረጋችሁ መስራት ትችላላችሁ ከፈለጋችሁ ማለት ነው። ሶስተኛ ደግሞ ትራንስፈር ነው። ትራንስፈር ምንድን ነው? ለሰው ፕላትፎርሙ ላይ ለሚሰራ ሰው ትራንስፈር ማድረግ ማለት ነው። አሁን እዚህ ጋር እንትን አለ አይዲ ያላቸው ሁሉም ሰው አይዲ ያለው አይዲውን እዚህ ጋር በምጽፉ ሰዓት እዛ በቅንፍ ያረኩባችሁ ቦታ ላይ ይመጣል የሱ እንትን ማለት ነው። ከዛ በኋላ ቼክ የምትሏን አይዲውን ከጻፋችሁ ቼክ የምትሉ ሰዓት ቀንፉልኝ ይመጣል። አሁን 1 ሚሊዮን ማስተላለፍ የምትፈልጉ ከሆነ 980,000 ወደ አካውንቱ ይገባለታል ማለት ነው። እዛ ትራንስፈር የምትሏን ትነጉታላችሁ ማለት ነው። አሁን ደግሞ ቀጣይ የምናየው ምንድን ነው? ሆስት ሴንተር የምትሏን እናያለን ማለት ነው። አሁን እንውጣና እናሳያችኋለሁ። ሆስት ሴንተርን በምንነኩበት ሰዓት ቀጥታ የሚወስዳችሁ ወደዚህኛው ቆስቲን ጠብቆ ኔትወርኩን አንድ ጊዜ ወደ እዚህኛው ይመጣል። አንድ ጊዜ ይኸው ወደዚህኛው ይወስዳችኋል ማለት ነው። አሁን ደግሞ ሆስት ሴንተር ላይ የምናየው ምንድን ነው? በቀንፍ ላድርግላችሁ እና በእንትኑም እንትን ከፈለጋችሁ ከላይ ያለችዋ ለምሳሌ ሰው ምንም ከሌለ ይኸው እዚህ ጋር የምታዩትን አይዲ 10,10,9,4,1 ነው እንደዛ ይመስለኛል። እሱን ማስገባት ትችላላችሁ ማለት ነው። እሱን አስገብታችሁ እኔን ኤጀንሲ ማድረግ ትችላላችሁ ማለት ነው። ይኸው እችኛውን በቅንፍ ያደረኩላችሁን እሷን ማስገባት እንዳይረሳ እና አሁን ደግሞ አሳያችኋለሁ እንዴት እንደሆነ። አሁን ለምሳሌ በቅንፍ ማድረግላችሁን ምን እንደሆኑ አሳያችኋለሁ ማለት ነው። አሁን እኔ አሁንስ በጊፍት የመጣ በሰዓት ስንት እንደሚሰጠኝ አሳያችኋለሁ ማለት ነው። አሁን ለምሳሌ በጊፍት የመጣ 57 ፖይንት የተሰጠኝ ማለት ነው። በጊፍት የመጣ በሰዓት ደግሞ 6,000 ነው የሚሰጠኝ ማለት ነው። አሁን በጊፍት የመጣ 57 ነው። 49,000 ምናምን ካገኘሁኝ ለምን እንጂ 400,000 ምናምን ካገኘሁኝ ወደ 12,000 አድርጋለሁ ማለት ነው። እንደዚህ ነው ሰው ወደ 12,000 አድርጋለሁ ማለት ነው። አሁን አሳያችኋለሁ እንዴት ማድረግ እንደሚቻል፣ ስንት ስታገኙ ስንት እንደምታደርጉ ምናምን አሁን አሳያችኋለሁ ቪዲዮን። ይኸው 12,000 እያለኝ ነው። እዛ ጋም 500,000 ሰው ጊፍት ከሰጠክ ወደ 12,000 ታደርጋለህ እያለኝ ነው ማለት ነው። አሁን ይኸው ሰንጠረዥ አለ የራሱ ውስጥ ሊቭን ሪዋርድ የሚል አለ። እሷን እናያለን ማለት ነው። አሁን እኔ ያለኝ 300,000 ምናምን ነው ማለት ነው። በውስጡ የመጣ ከ0 እስከ 500,000 ካለ በሰዓት 6,000 ለአንድ ጊዜ ትወስዳለህ እያለኝ ነው ማለት ነው። ከታች ይኸው አሁን በቅንፍ ማድረግላችሁን ይኸው እንደዚህ ነው ማለት ነው። ይኸው አሁን 0 ካለ ከ0 እስከ 500 ካለ በሰዓት 6,000 ነው የምትወስደው ማለት ነው። በ500,000 ካለ ደግሞ በሰዓት 12,000 ሁለት ትወስዳለህ 4,000 ነው ማለት ነው። በ1 ሚሊዮን ካላችሁ 20,000 እንደዛ እያለ 1 ሚሊዮን 5 ምናምን እያለ ያሳያቸዋል ማለት ነው። እዚህ ጋር አሁን ደግሞ ሌላ ነገር ደግሞ በዚህኛው መደዳ ያሳያችሁ። በዛ መደዳ ያለውን ደግሞ ምን እንደሆነ አሳያቸዋለሁ። ማንኛውም በዛ መደዳ ያለውን አሁን ለምሳሌ ለ2 ሰዓት ለ3 ሰዓት ምናምን የሚለው የምትወስዱት እንትን ነው ማለት ነው። አሁን ለምሳሌ በ3 ሰዓት ለ3 ጊዜ ነው የምትወስዱት። 3 ሰዓት በምትቀመጡ ሰዓት ለ3 ትወስዳላችሁ ነው የሚላችሁ ማለት ነው። ሙሉ ይህም ባትረዱትም ችግር የለውም። አሁን እንወጣና ሌላ ደግሞ አሳያችኋለሁ ማለት ነው። ቀጣይ ደግሞ ማሳያችሁ ምንድን ነው? ሪፊላል ምናምን ታክስ የሰራችሁትን ምናምን አሳያችኋለሁ ማለት ነው። አሁን ሪፊላል 0 ይላል። ዛሬ የሰሩት ላይቭ ላይ ቆየው 0 ሰዓት እንደዛ በቃ እንደዚህ 0 እነሱ መግለጫ ናቸው ማለት ነው። አሁን ለምሳሌ ላይቭ የተቀመጥ ከሆኑ ሰዓት ምናምን በጊፍት የመጣ ምናምን ዛሬውን ሙሉ እዛ ጋር ዝርዝር አድርጎ ያሳይልሃል። ይኸው በጊፍት የመጣ ለምሳሌ 57 ነው መሰለኝ 54 ነው 57 ፖይንት መጥቷል በጊፍት
እና ፕላትፎርሙ ላይ መርሳት የለባቸው ነገር 100 ሺው አንድ ዶላር አለው። 1 ሚሊዮን ሲሆን ነው ማውጣት የምትችሉት ማለት ነው። እና በስትክክል 10 ቀን ከሰራችሁ ማውጣት ትችላላችሁ። ኤጀንሲ ሩም እና አሁን ደግሞ ማይ ሩም ምን እንደሆኑ እናያለን ማለት ነው። ኤጀንሲ ሩም ማለት ኤጀንሲ አሁን ለምሳሌ ከላይ መጀመሪያ እኔን አስገብታችሁ ነበራ ጥያቄ መጠየቅ ምናምን ከፈለጋችሁ ግራ የገባችሁ ነገር ካለ ማይ ሩም የምትለዋን ኤጀንሲ ሩም የምትለዋን ተነኩትና ቀጥታ ወደ እኔ ሩም ይወስዳችኋል። እኔ ካለሁኝ እኔም መጠየቅ ትችላላችሁ ማለት ነው። ሁለተኛ ማይ ሩም የምትለዋን እናያለን ማለት ነው። ማይ ሩም ማለት ደግሞ የእናንተ የራሳችሁ ሩም ነው ማለት ነው። ራሳችሁ ሩም ላይ ገብታችሁ ታክስ መስራት ትችላላችሁ ማለት ነው። እንደፈለጋችሁ መስራት ትችላላችሁ ማለት ነው። አሁን ደግሞ ቀጣይ ደግሞ የምናየውን እናያለን ማለት ነው። አሁን እንወጣና ቀጣይ ደግሞ ምን ማየት እንዳለብን እናያለን። ሁለተኛ ደግሞ ማየት አለብን ኤጀንሲ የምትለዋን እናያለን ማለት ነው። ኤጀንሲ ለመሆን ዋትሳፕ ያስፈልጋል የግዴታ ማለት ነው። በዋትሳፕ ስልክ ቁጥራችሁ አገናኝታችሁ ነው ኤጀንሲ መሆን የምችሉት። አሁን ለምሳሌ እኔ 8 ሆስት ጋብዣለሁ ማለት ነው። 8 ሆስት ያው ጋብዣለሁ እና 8% ነው የኔ እንትን ማለት ነው። አሁን ለምሳሌ ሆስት ጋብዤ ኤክስቼንጅ ሲያደርግ ወደ ኮይን ኤክስቼንጅ ሲያደርግ ለእኔ 8% ኮሚሽን ይታሰብልኛል ማለት ነው። አሁን 8 ውስጥ ጋብዣለሁ ማለት ነው። እስከሆን ድረስ ያው 8 ውስጥ ጋብዣለሁ። አሁን ደግሞ እንዴት መጋበዝ እንደምችሉ ኤጀንሲ ምንም አልገበዝኩም። እንዴት ውስጥና ኤጀንስ መጋበዝ እንደምችሉ አሁን አሳያችኋለሁ ማለት ነው። ውስጥ መጋበዝ ከፈለጋችሁ ውስጥ የምትሉ አንተ ነኩትና ማለት ነው። አሁን እንደዚሁ ከገቡላችሁ እዚህ ጋር አይዲያቸውን ትጽፉና ትልኩላችኋለሁ። እነሱ ገብተው እነሱ ሲቀበሏችሁ ገቡ ማለት ነው። በሊንክ ነው መላክ የምፈልገው ካላችሁ ሊንክ የምትለውን ኮፒ አድርጋችሁ መላክ ትችላላችሁ ማለት ነው። እንደዚህ ነው ውስጥ አገባበዝ ማለት ነው። ኤጀንሲ አገባበዝ ደግሞ ኤጀንሲ የምትለውን አንድ ጊዜ ተነኩትና ይኸው ኮፒ የምትላለች ኮፒ አድርጋችሁ ለእነሱ መላክ ብቻ ነው ማለት ነው። በምንልኩበት ሰዓት ለእነሱ ሲገቡላቸው ኤጀንሲ ሆኑ ተመዘገቡ በእናንተ ስም ማለት ነው። አሁን ደግሞ ቀጣይ ሌላ ደግሞ እናያለን ማለት ነው። አሁን ደግሞ የምናየው ምንድን ነው? ኮይን ሴለር የምትሏል እናያለን ማለት ነው። ኮይን ሴለር ምን ማለት ነው? ኮይን ሴለር እንዴት ነው ኮይን መሸጥ የምንችለው ማለት ነው። ኮይን ሴለር ባጭሩ ኮይን የሚሸጡ በቃ በፕላትፎርሙ ላይ ኮይን የሚሸጡ ሰዎች ናቸው ማለት ነው። አሁን እኔ አልጀመርኩም፣ መሸጥ አልጀመርኩም። አሁን ለምሳሌ መሸጥ ከፈለኩኝ እኔ እችኛው መጀመሪያ ዲሲቲንግ ያለችዋን እነካታለሁ ማለት ነው። አሁን በቅንፍ ያደረኩላችሁ እኔ ሁለቱን ማስተካከል ያለባችሁ። ያው እዛ አሁን እኔ ዲሊት አድርጌ ሞክሬ ነበር ከዚህ በፊት ዲሊት አድርጌ ከእናንተ ጋር እኩል ጀምራለሁ ማለት ነው። ኢትዮጵያ የምትለዋን እነካታለሁ። የምትቀበሉበትን እንትን ባንኮች ይመረጣል ማለት ነው። 5ቱን መምረጥ ትችላላችሁ ከፈለጋችሁ ማለት ነው። ከዛ አሁን እኔ ሲቢ እና ቴሌ ብር መረጥኩኝ። ከዛ በኋላ ቀጥታ እወጣለሁ ማለት ነው። ከዛ እወጣለሁ። ቀጥታ ስወጣ ያስገባኛል ወይ? አሁን ደግሞ ምንድን ነው የቀረኝ? ከታች ያለችዋን የቀረኝ ምንድን ነው እዚህ ጋር የምትሉት? አሁን እንደዚህ እንሸጣለን ዋጋው ምናምን በእንግሊዝኛም በአማርኛም ነዋ ብለን እንሻሻጥ ምናምን ብላችሁ ነው የምጽፉት። በምጽፉ ሰዓት ሰው አንብቦ ሊገባላችሁ ይችላል እና ስልክ ቁጥራችሁ ምናምን ታስቀምጣላችሁ። ከፈለጋችሁ ትራንስፈር ማድረግ ትችላላችሁ። ከፈለጋችሁ በዶላር መግዛት ትችላላችሁ ፖይንት። ከፈለጋችሁ ደግሞ ኤክስቼንጅ ማድረግ ትችላላችሁ። ይሄ ነው ማለት ነው ኮይን ሴለርነት። ሁለተኛ አሁን ደግሞ ቀጣይ የምናየው ምንድን ነው? ታክስን ነው የምናየው ማለት ነው። አሁን ታክስ ምን እንደሆነ እናያለን ማለት ነው። ታክስ የምትሏን ነክተን እናያታለን። ቀጣዩን ታክስ አሁን ለእኔ በሳምንት ውስጥ የሰበሰብኩት 338 ሺህ የሰበሰብኩት ማለት ነው። 338 ሺህ የሰበሰብኩት። ዛሬ የሰበሰብኩት ደግሞ ምንም ነገር አልሰበሰብኩም። ዛሬ በሰዓት ለእኔ የሚሰጠኝ 6 ሺህ ነው። እዚህ ጋር እያሳየ ነው ማለት ነው። እና ነገ ለመባል 3 ሰዓት ነው የቀረኝ ማለት ነው። ነገ ከተባለ ደግሞ የነገ ዛሬ አልፎኛል። ነገ ደግሞ ካልሰሩት ዛሬ አልፎኛል ነገ ነው የሚባለው ማለት ነው። አሁን ደግሞ እናያለን ማለት ነው እንዴት 6 ሺህ ፖይንቱ መውሰድ እንደሚችል ማለት ነው። ጎ የምትሏን ተነኩትና የፈለጋችሁት ፓርቲ የራሳችሁ ፓርቲ ላይ ያስቀምጣችኋል። ፓርቲ ውስጥ ገብታችሁ ጂም ብላችሁ ገብታችሁ መስራት ነው ማለት ነው። አሁን ደግሞ ቀጣይ የምናየው እችኛዋ የንግስናዋን 1 ሰዓት ስትቀመጡ 3 ሺህ የሚሰጣችሁ ነው ማለት ነው። አሁን እነዚህ የሚገኙ አንዳንድ ትላልቅ ኤጀንሲ ቦታዎች ውስጥ ጎ በምትሉበት ሰዓት ቀጥ ይወስዳችኋል። እዛ ላይ ተቀምጣችሁ መቀመጥ ነው። ሚዩት አድርጋችሁ መቀመጥ ነው። እንደፈለጋችሁ ነው። አሁን ደግሞ ቀጣይ የምናየው ምንድን ነው? ቲ ኮይንስ ምንድን ነው ማለት ነው። አሁን ቲ ኮይንስ ሰው ጊፍት ካረገላችሁ መቶ ካረገላችሁ እናንተ 1 ሺህ ፖይንት ትወስዳላችሁ ማለት ነው።
እና ቲኮይንስ ማለት በቃ እንደዚሁ ፕላትፎርሙ ሲጀምሩ 10 ሺህ ይሰጣቸዋል እንደዛ ምናምን ሰው። ሁለተኛ ደግሞ ምንድን ነው ፎሎ በምታደርጉበት ሰዓት ፕላትፎርሙን ጨርሳችሁ ኮይናችሁ ከጨረሳችሁ በኋላ 3 ሰው ፎሎ በምታደርጉበት ሰዓት 1 ሺህ ይሰጣችኋል ማለት ነው። ሁለተኛ ኮይን የቲ ኮይን ሙሉ እንትን ማለት ነው። አሁን ለምሳሌ ለምን እንደሚጠቅም አሳያችኋለሁ ማለት ነው። አሁን እኔ 13 ሺህ ሰብስቤያለሁ ማለት ነው። 200 ሺህ ሲሞላልኝ 200 ሺህ ኮይን እወስዳለሁ ማለት ነው። እንደዛ ነው በቃ። እና ለ10 ደቂቃ ደግሞ ስቀመጥ 1 ሺህ ይሰጠኛል ማለት ነው። ለ10 ደቂቃ ስትቀመጡ ይሰጣችኋል ማለት ነው። ስንት ነው የሚሰጣችሁ? 1 ሺህ ቲኮይን ነው የሚሰጣችሁ ማለት ነው። አሁን ደግሞ የምናየው ምንድን ነው? ኢንቫይት ነው። ኢንቫይት ነው አሁን ቅድምም አይተነው እንዴት መላክ እንደምችሉ። እዚህኛው ግን ላይ ግን $70 እንዴት መስራት በእነሱ መስራት ትችላላችሁ ማለት ነው። አሁን እኔ 2 አክቲቭ የሆኑ ሰዎች አሉኝ። ክሊም ስለው ምንም አይልህም እያለኝ ነው። ኢንቫይት የምትለው ነክታችሁ ኢንቫይት ማድረግ ነው። እችኛው አርቲስት ሰራችልኝ አይደለም ማለት ነው እስካሁን ድረስ። እሷ አሁን በስራ እየሰራችልኝ ቢሆን ሶስት ይባልልኝ ነበር ማለት ነው። የጋበዝኩ ሰዎች ሙሉ እየሰሩልኝ አለ። ያው አሁን ቴሌግራም ብሎን አድርጌ የፈለግኩት ሰፖርት የምትለዋን ደግሞ አሁን እናያታለን ማለት ነው። ሰፖርት ምንድን ነው? አሁን እዚህ ኮንቲኒው ትሉትና ማለት ነው አሁን በቀስት ያደረኩበት ነግታችሁ ሰፖርት። አሁን ለምሳሌ ብር ወጥቶ ካልገባላችሁ ምናምን እንደዛ ሰፖርት ብላችሁ ትጠይቃላችሁ። ሁለተኛ ደግሞ ሲቲንግ ነው። ሲቲንግ ደግሞ ቀላል ነገር ነው። አካውንት ማኔጅመንት ምናምን የምታዩበት ነው። ሰብስክራይብ ያላደረጋችሁ ካላችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። አሰራሩ ይሄ ነው። ያልገባችሁ ነገር ካለ ደግሞ ዲስክሪፕሽን ቦክስ ውስጥ መንገድ መጠየቅ ትችላላችሁ። እና ቀጣይ በምን አፕ ላይ ቪዲዮ እንድሰራላችሁ ትፈልጋላችሁ? እና ያልገባችሁ አሁን ለምሳሌ ያልገባችሁ አፕ ካለ ጠይቁኝ፣ እኔ እሰራላችኋለሁ።